ጫሜ ልታወልቂ ነው? ይሄን ነው እንግዲህ ምን ሰራው። ሃይ እንዴት ናችሁልኝ? ሰላም ናችሁ? የባለፈውን ቪዲዮ ነው እንዴት አያችሁት? ብዙ ይታያል ብዬ ጠብቄ ነበረ። 40 ሰው ዛሬ ወደ ክላስ ልሄድ ነው። አብረን እንዘጋጃለን። ወይኔ በጌታ ለበስኩኝ። ምን እንደ የፀጉሬ ነገር አይወራኝ ነገር በጣም ትልቅ ጥፋት ነው የሰራሁት እንደዚህ መሰራቴ። ጌታ እኔ ላይ የሚያምር መስሎኝ ነበረ፣ ግን በቃ ምንም አያምርም። አለባበሴ ላሳያችሁ። የፍቅርሽ ቃል ህሊናዬን በጣም ረፍዶብኛል ማለት ነው። ገና ብር ያለኝም ኤቲኤም ሄጄ ተሰልፌ ነው የማወጣው። በጣም ሰዓት ሄዶብኛል። እዚህ እኛ ሀገር ማለት ነው ዛሬ ቅዳሜ የገበያ ቀን ስለሆነ በጣም ቢዚ ነው። ኤቲኤም ባንክ ምናምን በጣም ቢዚ ነው። ከአዲስ አበባ እየመጡ ነው እዚህ ገዝተው የሚሄዱት ነጋዴዎች ምናምን። ከዛ በቃ በጣም ቢዚ ነው። እንዴት አባቴ እንደማደርግ አላውቅም። ሰልፉ አንድ ሀገር ነው የሚሆነው። እንጃ እንዴት እንደማደርግ አላውቅም። ብቻ ረፍዶብኛል። ሰዓቱ ስማ ሀይሉ ደላራት ሆነ እዚሁ ምን ችግር እንደሆነብኝ ንገራችሁ። ቻፕስቲክ ሊፕ ግሎስ ምናምን ማለት ነው ከከንፈሬውን ከምንም ሊስማማኝ አልቻለም። ምን አባቴ ይሻለኛል? ይሄ እንኳን ዝም ብሎ አይደለም ሺግላም ነው፣ ግን በቃ ምንም ሊስማማኝ አልቻለም። ምንም ላጥ ይላል ከንፈሬ። ከከንፈሬው ከምንም እስቲ ኮሜንት አድርጉልኝ የትኛው ነው ችግሩ? ከከንፈሬ ነው ከምኑ ነው? ከቻፕስቲክ ነው ከከንፈሬ? እኛ ቤት ሲወጣ እንዴት እንደሆነ ላሳያችሁ። እስቲ ልቀቂኝ። ምን ፈልገሽ ነው? ጫሜ ልታወልቂ ነው? አልበላችም። በውሸት አትጩ። ስሚ እማ ተይኝ። ይሄ ምንድን ነው? ተይኝ። ምን ፈልገሽ ነው? እማ እሺ ምን ፈልገሽ ነው? ንገሪኝ። እዚህ ጋር እያየሽ ንገሪኝ። ዶና ትንሱ ያትጩ በእናትህ ውጣ። ዶኑ አንቺ ቅዲ ነይ እባክሽ እያለች እያለቀሰች ነው። ጥያት የወጣሁት በኢየሱስ ስታሳዝን ያው እያለቀሰች ነው። አንድ ድረስ እያጮለቀች እያየችኝ። እዚህ ጋር ባባስ እሄዳለሁ ብያችሁ ነበረ፣ ግን ባሳ መለጠኝና በታክሲ እየሄድኩኝ ነው። ከዛ ትምህርት ክላስ ሰዓቴ ገና ስለነበረ ሰዓቴ እስኪደርስ ብዬ ኬክ እየበላሁ እዚህ ጋር ኬክን ሲበላ የሚታይ ቪዲዮ ነው። እባካችሁን ላይክ አድርጉልኝ። ከዛ እዚህ ጋር መንገድ ላይ ፓስቲ በሻሽ ሸጣ አይቼ መብላት አማረኝ። ደግሞ በኬክ ላይ እንዳትሉ። ክላስ ውስጥ ማንም የለም፣ ብቻዬን ነው የደረስኩት። ገና 20 ደቂቃ ይቀረናል ለመጀመር ማለት ነው። እንደዚህ ላልክ ቪዲዮ ክላስ አስተማሪያችን አይቀጣንም። በጣም እያዘንኩኝ ወደ ኦዲሽን እየገባኝ ነው። ከዛ አሁን ምን አይነት ቀን እንደሆነ ልንገራችሁ። ክላስ ብዬ መጣሁ፣ ክላስ የለም። ከዛ እሺ ብዬ በቃ ልናደድም ብዬ ቲክቶክ ላይቭ ቆየው ምናምን ጊዜን ፈጀው እንደዛ አድርጌ። ከዛ እንትን አለ ምንድን ነው ወጣው ታክሲ ሊይዝ ምናምን ሞልተን ጨርሰን ከሌላ ታክሲ ሹፌር ጋር ቢደባደቡስ? አዲሱ ነው የቤቴን አልበም እንዴት አለናችሁት? እኔ ምናምን ቀኑ ሙሉ ማለት ነው ባለኝ ደስተኛ እያልኩ ነው አልኩት። ማርያምን ደረስኩኝ እስከ መጨረሻ። ቢሳካ በጣም ደስ ይለኛል። ቢመረጥ የኖሩትን ለመድገም ምንድን ነው የንዴት ስም በይልኝ አለኝ። እሺ ፍቅረኛሽ በጣም በድሎሽ ይህን ነው እንግዲህ ምን ሰራው? ይህን ነው የምንሰራው። ሰው ሁሉ ተጨንቆ
እንኳን ነው የምላችሁ። ቅድስት በረጅም ገመድ የታሰረች ክፍያ ናት ግን ያልበረረች። ከዛ እዚህ ጋር ኦዲሽኑን ጨርሰን ወተን ነው። በጣም ቆንጆ ነበረ ኦዲሽኑ ማለት ነው። ቆንጆ ፊድባክ ማገኝ ይመስለኛል። ከዛ እዚህ ጋር ፓሲ ውስጥ ቁጭ ብዬ ነው ምናምን ከዚህ በኋላ ወደ ቤት እየሄድኩ ነው ማለት ነው። እንዴት አደራችሁ ምናምን። በጣም የሩጫ ታይም ነበረ ከሰዓት በኋላ ማለት ነው። ከነገርኳችሁ ከኦዲሽኑ በኋላ ምናምን የኦዲሽን ታይም በጣም ቆንጆ ነበረ። ትንሽ ሰዓት መሸብኝ እዛ። ከዛ በኋላ ሮጬ ባስኪዝ ምናምን በጣም መሸብኝ ሰዓት እና ለዛ ነው በደንብ አልቀረጽኩላችሁ ማለት ነው። እና የ2 ቀን ብሎግ እናድርገው። የዛሬ የሁዴ ነው አሳያችሁና ከዛ ትንሽ ረዘም ይልልኛል ቪዲዮ ማለት ነው። ትናንትና ማለት ነው ቆይ ልንገራችሁ። ትናንትና ባስ ውስጥ እየመጣው ምናምን ማለት ነው የሚካያ ዘፈን ተከፍቷል ማለት ነው። ይሄ ሰበብ የሚለው ዘፈን ከዛ የሆነ ሰውዬ ነው በጣም ብዙ ነው ታውቃላችሁ። እንደዚህ ሩቅ ቦታ ሲሆን ባስ በደንብ የለምና ሰው በቅጥቅ ብሎ ነው የሚሄደው። ከዛ ሰበብ የሚለው ዘፈን ተከፍቷል ማለት ነው። ይሄ ለቅሶ ነው ዘፈን ነው አለ ማለት ነው። እንደ ብዬ እያየሁት ዘመኑ የኤአይ ነው እና አስቴር ምናምንማ ውሃ በላቸው ዘመኑ የኤአይ ነው እያለ ሰው ግን ያመዋል። ዘመኑ የኤአይ ነው እያለ ሰውን ለማሳመን ይሞክራል ምናምን ማለት ነው። እንዳልሰድበው ከኋላው ነኝ። ምን ብዬ ገብቼ ልናገረው? አልጋዬን አነጠፍኩ ጨረስኩ ምናምን እና የሆነ ጓደኛዬ ሊጠይቀኝ የመጣ ነው ወደኛ ሀገር እና ልብሴን ምናምን ልቀያየር ነው ልወጣ ነው። ልብሴን ምናምን ልቀያየር ነው። እንዴት እንደሚሆን አሳያችኋለሁ። ብዙ እንትን አይኖረኝም ይታያል እንጂ ምንም አልለብስም። ዝም ብዬ በሰፈር ልብሴ ነው የምወጣው። ምን እንደምትለኝ ስሙ። አቤት ምን ፈልገሽ ነው? ምን ፈለግሽ? ኢንፎፕ ብር የለኝማ። ምንም የለኝም ብር የለኝማ። ሩዝ ቤት ግቢና አሁን ወጣው ልቀበለው ከኛ ቤት ማለት ነው። በቃ ችግር የሚሆንብኝ ልጆቹ አይለቁኝም። በታሪክ እህቶቼ በቃ እነሱን አታልዬ እስከወጣ ራሱ ስንት ሰዓት ይፈጃለሁ ማለት ነው። እስቲ እሱን ላግኘውና ደግሞ ምን እንደሚፈጠር እንዴት እንደምንቆይ አሳያችኋለሁ። ከነ ሲሊፐሪ እዚህ ጋር ቁርሳችንን በላን፣ የሆዳችንን ተጫወትን ምናምን እንደዛ እያደረግን ቆየን። ጓደኛዬን አግኝቼው ምናምን መጣው። ከዛ የወላችሁ ሲሄድ በመኪና ስመለስ በታክሲ እኛም አንድ ቀን ያልፍልናል ብለን ተመለስኩኝ እላችኋለሁ ወደ ቤቴ። ቁርሴን በልቼ ምናምን መጣው። የዛሬውን ቪዲዮን በቃ እዚህ ላይ ብዘጋ ይሻለኛል። ከዚህ በኋላ እቤቴ ስለሆነ ቁጭ የምለው የማደርገው ምናምን የተለየ ነገር የለኝም። ቁጭ ብዬ ቲቪ ሳይ ወይ ስኮረኩር ምናምን ነው የምውለው እና ከዚህ በኋላ የማደርገው ነገር የለኝ፣ የሚቀረጽ ነገር የለኝም ማለት ነው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እባካችሁ ቻናሌን ሰብስክራይብ አድርጉልኝ፣ ቪዲዮን ላይክ አድርጉልኝ፣ አበረታቱኝ አደራችሁ። አመሰግናለሁ በጣም። ደህና ሁኑልኝ።